ቃሩን ማለት የነቢዩላህ ሙሳ አለይሂ ሰላም ቤተሰብ ከሆኑት ውስጥ ነው። ኢነ ቃሩነ ካነ ሚን ቀውሚ ሙሳ ፈበጋ አለይሂም ኢላል አላህ። ቃሩን ማለት ከሙሳ ቤተሰቦች መካከል ውስጥ የነበረ ነው። እነ ሙሳ ላይ ድንበር አለፈ፣ የሙሳ ተከታዮች ላይም ድንበር አለፈ። ቃሩን ከሚባለው በላይ ሀብትና ንብረት ዝና የነበረው ሰው ነው። ከሚባለው በላይ ደግሞ ወአተይናሁ ሚነል ኩኑዚ ማ ኢነ መፋቲሐሁ ለተኑኡ ቢልዑስበቲ ኡሊል ቁዋ ይላል አላህ። ኢዝ ቃለ ለሁ ቀውሙሁ ላ ተፍረሕ ኢነላሃ ላ ዩሒቡል ፈሪሒን ወብተጊ ፊማ አታከ አላሁ ዳረል አኺራ ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። እንግዲህ ቃሩን የተሰጠው ሀብትና ንብረት ብዛቱ 7 ፈረስ ይጫን ነበረ። ቁልፎቹ ብቻ 7 ፈረስ ጭነት ማለት ነው። ይሄ ማለት ሀብቱ ሳይሆን ገንዘቡ ተከማቸው ሳይሆን የካዝናዎቹ ቁልፍ ናቸው። ፈርጣማ የሆኑ ሰዎች ቁልፎቹን መሸከም አይችሉም ነበረ። እንዲህ የአንድ ካዝና አንድ ቁልፍ ነች አይደል? የሌላ ካዝና አንድ ቁልፍ ተደማምሮ 7 ፈረስ ይጫን ነበር። አንድ ፈረስ እንደው በትንሹ 100 ኩንታል ቢሸከም በትንሹ ማለት ነው 700 ኩንታል የሚጫን ፈረስ ላይ የሚጫን የካዝና ቁልፎች ነበሩት ነው። በአሁኑ ሰዓት ላይ ያው የዛን ላይ የሚቀመጠውም ድልብ ካዝና ስለነበረ በአሁኑ ሰዓት 7 አካውንቶች ላይ ልም ያለ በቢሊየን የሚቆጠር ገንዘቦች አሉት ማለት ነው። ማሸከም ማያስፈልገው። ይሄ ገንዘብ ግን ምን ያደርግበት ነበረ? እስላምና ሙስሊሞችን ማጥቂያ ያደርገው ነበረ፣ ማሽመድመጃ ያደርገው ነበረ። የፊርዓውን ቀኝ እጅ ነበረ። ህዝቦቹ ኢዝ ቃለ ለሁ ቀውሙሁ ላ ተፍረሕ ወአለይኩም ሰላም ህዝቦቹ አትደሰት ብለው ሲሉት ኢነላሃ ላ ዩሒቡል ፈሪሒን አላህ ወሰን ያለፈን የሆነ ውዴታ ይሄ ደስታ ድካ ያለፈ ገደብ የሌለውን ደስታ አላህ አይፈልግም አይወድም በሚሉት ሰዓት ላይ የዛኔ ቃሩን ራሱን መመልከት ስልጣኑን መመልከት ወደ ገንዘቡ ማየት መረጠና አኺራን ረሳ። እንደውም ምን ይሉት ነበር? ወብተጊ ፊማ አታከ አላሁ ዳረል አኺራ አላህ በሰጠ ገንዘብ አኺራን ፈልግበት፣ አኺራን ሸምትበት፣ ለአኺራ ይሆናል። ወላ ተንሰ ነሲበከ ሚነ ዱንያ የዱንያም ደግሞ ጣፋንታን አትርሳ። በዱንያ ላይ መስራት ያለብንን ስራ